ለኢትዮጵያ ነዳጅ ይዘው የመጡ 3 መርከቦች በጅቡቲ ዶክ አድርገዋል ደግሞ ጅቡቲ ገብተዋል ተብሏል። እንደሰማችሁት እነዚህ 3 መርከቦች ከስትሬት ኦፍ ሆርሙዝ ደግሞ ጦርነቱ ዳይሬክትሊ አፌክት ከማያደርግባቸው ቦታዎች ነው የመጡት። አንደኛው መርከብ ነው ከሳውዲ የመጣው። ታዲያ አሁን ምድር ላይ የሚንቀሳቀሱ ደግሞ አሁን ምድር ላይ ነዳጅ ይዘው የተንቀሳቀሱ የሚገኝ ከሆርሙዝ አካባቢ ደግሞ ከሆርሙዝ ከ20% የሚሆን ነዳጅ ይዘው የሚንቀሳቀሱ መርከቦች ጦርነቱ ከመጀመሩ በፊት ሌፍት ያደርጉ ናቸው። ጦርነቱ ከመጀመሩ በፊት ይወጡ ናቸው። የ3 መርከቦች አንደኛዋ ከህንድ፣ አንደኛው ከኦማን፣ አንደኛው ከሳውዲ ነው። እንግዲህ እንደሰማሁት ከሆነ ሳውዲ ከተነሳው መርከብ ውጪ ዳይሬክትሊ አፌክት ከማያደርጋቸው ኤሪያ ነው የመጡት እነዚህ መርከቦች። እነዚህ መርከቦች እዚህ ዶክ ካረጉ በኋላ ወር ደግሞ መጥተው ነዳጆቹን ካራገፉ በኋላ ተመልሰው ነዳጅ ከሆነ ቦታ ለማምጣት ተመልሰው ይሄዳሉ። መርከቦች ደግሞ ታውቁታላችሁ ቢያስባለሁ በምን ያክል ፍጥነት መርከቦች እንደሚሄዱ በጣም ቀስ ብለው ነው የሚሄዱት። ቦታቸው ላይ ደርሰው ከዛ ቀድተው እስኪመለሱ ድረስ ወራት ሊፈጅ ይችላል። ስቴት ኦፍ ሆርሙዝ በእነዚህ ወራት ውስጥ የማይለቀቅ ከሆነ ስቴት ኦፍ ሆርሙዝ የማይከፈት ከሆነ እዚቹ ቅርብ ያለች ቦታ የማይከፈት ከሆነ እንዴት ልንሆን ነው? 143 ሚሊ ሊትር አካባቢ ነው ይዘው መጡ የተባሉ ትንሽ ሪሊፍ ወር ደግሞ ትንሽ ረፍት ያመጣል ተብሎ ይታሰባል። ገበያው ላይ ሞርደ ነዳጆች ላይ ማደፊያ ትንሽ ረፍት ያመጣል ተብሎ ይታሰባል። ግን ከዛ በኋላ ተፋጠጥ ነው የሚሆነው ጉዳዩ ትንሽ ተፋጠጥ ነው የሚሆነው። ሆርሙዝ የማይለቀቅ ከሆነ እዛ አካባቢ ነዳጅ ነው የተቀመጡ መርከቦች የማይሉ ከሆነ የማይመጡ ከሆነ ወደዚህ ችግር ነው የሚሆነው። ስለዚህ ሁላችሁም ነዳጅ የሚያስፈልጋቸው ሰዎች ወይ ደግሞ የነዳጅ መኪኖች የምትጠቀሙ ሰዎች ማለት ሁላችሁም በኃላፊነት ነዳጃችሁን እንድትጠቀሙ እዚህ ጋር እንትን እላችኋለሁ፣ አሳስባችኋለሁ።